በትላንትናው ዕለት ታዋቂው ዩቲዩበር አይሾ ስፒድ አዲስ አበባን ቀውጢ ሲያደርጋትና መላው ኢንተርኔት በግርግር ሲናወጥ እንደኋላ ሁላችንም በቅርበት ተመልክተናል። ነገር ግን ከታዋቂው ዩቲዩበር ጩኸትና ዝላይ ጀርባ የከተማውን አውራ ጎዳና መንገዶች በግርማ ሞገስ ሲያጥለቀልቁት የነበሩት እነዛን ብርቱና ዘመናዊ መኪኖች በደንብ አስተውላችሁታል? ያ በሺዎች የሚቆጠሩ የወጣት አፍቃሪዎች ማዕከል ታጅቦ ልክ እንደ ንጉስ በአዲስ አበባ ጎዳናዎች ሲንሸራሸር የነበረው ያ ትዕይንት የማይረሳ ነው። ስፒድ ራሱ በደስታው ተወጡ በራስ መተማመን ጣራው ላይ ቆሞ የከተማውን አየር እንዲመገ ያ ድንቅ ቶዮታ ላንድ ክሩዘር ወይም በተለምዶ LS300 የሚባለው ጥንካሬና የዘመናዊነት መጨረሻ ቁንጮ መሆኑን በተግባር አስመስክሯል። የአስፋልቱን ድባብ በአንድ ጊዜ የመቀየር ልዩ ኃይል ያለው የዚህ መኪና ግርማ ሞገስ የሁሉንም አይን መማረኩ አልቀረም። በዚያም አላበቃም። የዚህ ታላቅ ትዕይንት የጀርባ አጥንት በመሆን እንደ ታማኝ የጦር አጃቢ በስተጀርባው በክብር ተከተሉት የነበሩት እነዛ ግዙፍ ኒሳን ፓትሮሎች ተመልካቾችን በአጣቁት የሚያስደምሙ ነበሩ። የኢትዮጵያ ማንኛውም አይነት አስቸጋሪ መንገድ የማይበገሩት እነዚህ የጉልበት የቅንጦትና የጥራት መገለጫዎች የትናንትናውን ታሪካዊ ቀን ድባብ ወደ ላቀ ክብር ከፍታ ሰቅለውት ነበር። ታዲያ እነዚህ የዝነኝነት መገለጫ የሆኑ የከተማውን ቀልብ የሚስቡ መኪኖች የት እናገኛለን ብላችሁ ለጠያቃችሁ በሙሉ መልሱ አንድ ነው። ያያችሁትን አይነት ጥንካሬ፣ ክብር እና ግርማ ሞገስ ያለው LS300 ወይም ላንድ ክሩዘር እና በማንኛውም መንገድ ላይ የማይበገሩ ኒሳን ፓትሮል አሁን ከአቢሲኒያ ካር ሴልስ ማግኘት እንደሚችሉ ስንነገር በደስታ ነው። ለበለጠ መረጃና ለዋጋ ይደውሉ። እናመሰግናለን። አቢሲኒያ ካር ሴልስ